እንዴት ናችሁ? አዚ ጆርኒ ዛሬ በሌላ ቪዲዮ ተገናኝተናል። አዳዲስ ለመጣችሁ እንኳን ደህና መጣችሁ። እኔ አዜብ እባላለሁ ከዩጋንዳ ካምፓላ። እንግዲህ ቅድም በለቀኩት ቪዲዮ ዛሬ ከአንድ እንግዳ ጋር እንገናኛለን። ዩጋንዳ ካሉ የሴት ጀግና የሴት ጎበዝ ማናት ብዬ ጥያቄ ጠይቂያችሁ ነበረ። እንግዲህ እቺ ሰው ማናት የሚለውን አብረን ከኔ ጋራ ቆይታ ታደርጋለች። እንግዲህ ከዛ በፊት አዳዲስ ለመጣችሁ ቤቱን ሰብስክራይብ አድርጉ። ቪዲዮውን አይታችሁ ደግሞ ሀሳብ ካላችሁ ሀሳባችሁን አስቀምጡልን። ወደ ዛሬ እንግዳዬ አልፋለሁ። እንኳን ደህና መጣሽ። ራስሽን ደህና ቆየሽ። ከማስታወቅ እንጀምርና ማን ነው ስምሽ? ስሜ የሻረግ ነጋሽ ይባላል። ያው እንግዲህ እኔ የመጣሁት ከአዲስ አበባ ነው፣ ከኢትዮጵያ ነው። ወደ ዩጋንዳ የመጣሁት ለቢዝነስ ነው። ቢዝነስ ለመስራት ነው የመጣሁት። ደግሞ እሰራለሁ ብዬ መጥቼ ተሳክቶልኛል። ምክንያቱም ብርቱ ሆኜ ስለምሰራ ማለት ነው። እና እስከ ዛሬ ድረስ እዚህ ሀገር ስኖር 8 ዓመት ነው። አሁን በመሀል በየጊዜው ወደ ሀገር ይመላለሳለሁ። መቼም ናፍቆት አለና የሀገር ናፍቆት። እዚህ ወደ ቢዝነሴ፣ ወደ ስራዬ፣ ወደዛም ደግሞ ወደ ሀገሬ እየተመላለስኩ እስከ ዛሬ ያለው ልሻለሁ። ስለዚህ እንግዲህ የሻረግ እኔ በብዙ ማቃት ጀግና ሰው ናት። ብዙ ሆቴል ላይ ትሳተፋለች። የተለያየ ቢዝነሶች አሉሽ እና እንዴት ገባሽ ወደ ቢዝነሱ? ዩጋንዳ ላይ ቢዝነስ ምን ይመስላል? ከዛን ጀምር። እኔ መጀመሪያ የገባሁት ወደ ቢዝነስ ከመጀመሪያም ስሰራ በኢትዮጵያ ዘመድ ቤት ነበረ። ሆቴል ማናጅመንት ውስጥ ነው የምሰራው። በዚሁ የተነሳ በቃ ያንን ነገር ልምድ አድርጌ መሳተፍም ያለብኝ መስራትም ያለብኝ እንደዚህ አይነት ቢዝነስ ነው ብዬ በጀመርኩት መሰረት ያው ተሳክቶልኛል። ሆቴል አለኝ፣ ያው አልጋ ማለት ነው፣ የሚከራዩ አልጋዎች፣ ሬስቶራንቶች አሉኝ። ብዙ ሰራተኞችን አሳትፌ የዩጋንዳ ሰራተኞች አሉ፣ ኢትዮጵያውያኖች አሉ። ያንን ሁሉ አሳትፌ ነው እዚህ የደረስኩት እልሻለሁ። እስካሁን የምሰራው በዛ ላይ ነው። መስራቴም ለእኔ ጠቅሞኛል፣ ተሳክቶልኛል። ለፍቼ እንደሰራሁትም ተሳክቶልኛል። አገሩ ደግሞ ሰርተሽ የምትተዳደሪበትና ሰርተሽ የሚያልፍልሽ ቦታ ነው፣ በደንብ ከሰራሽ ማለት ነው። እንግዲህ ዩጋንዳ ላይ በጣም ብዙ ሰዎችን አስጠግተሽ ስታኖሪ ሰምቻለሁ። እንዲሁም ደግሞ እዚህ ሀገር ላይ በጣም ብዙ አበሾች አሉ። አበሾች እንዳለን መጠን ደግሞ ተቸግረው የሚጠይቁ ሰዎች አሉ። በተጨማሪ ደግሞ እንደው አሁን ላይ ዩጋንዳ ለቢዝነስ በጣም ትመረጣለች እና እዚህ ሀገር መጥተው ቢዝነስ እንዲሰሩ ምን አድቫይስ ታደርጊያቸዋለሽ? ሰው ሁሌ ከትንሽ መነሳት አይፈልግም እና ትልልቅ ነገር ነው የምንፈልገው። በተለይ እኛ አበሻ ስራ እንመርጣለን። በዛ ዙሪያ ምን አሳባለሽ? እንግዲህ ችግሩ ያ ነው። ሰው መጀመሪያ የትም ቦታ የሚደርሰው ከትንሽ ተነስተው ነው። እዚህ ሀገር ከሀገሩ ወጥቶ መስራት የሚፈልግ ሰው ስራ ማማረጥ የለበትም። ከትንሽ ተነስተው ነው መስራት ያለበት። አንዳንድ ጊዜ ከሀገርም መውጣት አያስፈልግም። ማትሰራ ከሆነ የምትሰሪ ከሆነ ግን ከሀገርሽ ወጥተሽ በትንሽ ነገር ጀምሬ ትልቅ ሆናለሁ ካልሽ ከሀገርሽ ወጥተሽ መስራት ትችያለሽ። አንዳንድ ጊዜ ሰዎች በባዶ እጃቸው መጥተው በየቦታው ስራ ትተው የሚንገላወዱ ሰዎች አሉ። ያ ደግሞ የሚመከር አይደለም። ስራ መርጠው አንዳንድ ጊዜ ለምሳሌ ልንገርሽ፣ ኢትዮጵያውያኖች ብዙ ገንዘብ ነው የሚጠይቁት። የዩጋንዳ ሰራተኞች ደግሞ በትንሽ ደሞዝ ነው የሚሰሩት። እነዚህ ምንም ነገር ሳይኖራቸው ብዙ ደሞዝ የሚጠይቁት ሊያገኙ አይችሉም። በዚህ የተነሳ ያው ስራ አጥተው ይቸገራሉ፣ በየቦታው ይንገላታሉ፣ ያማርራሉ። ስራ ጠፍቶ ሳይሆን ምኞታችን ትልቅ ስለሆነ ነው። ከመሬት ተነስቶ ትልቅ ነገር መመኘት ደግሞ ለማንም አይበጅም። ስለዚህ ከትንሽ ተነስቶ የሰራ ሰው ነገ ትልቅ ነገር ላይ ይደርሳል ብዬ ነው የማስበው። እንደው ካነሳሽው አይቀር ብዙ አበሾች መጠጥ ይጠጣሉ ይባላል። አብዛኛው ደግሞ መንገድ ላይ የሚተኙም ሰዎች አሉ ማረፊያ አጥተው እና በዛ ዙሪያ አንቺ ብዙ ሰዎች ከመሬት ላይ አንስተሽ ቤትሽ አስገብተሽ አብለተሽ ሆቴል ሰተሽ ስቲልም አብረውሽ ያሉ ሰዎች አሉና በዛ ዙሪያ ምን መልእክት አለሽ? በእርግጥ ስንት ዓመት ሙሉ እኔ እዚህ ሀገር ስኖር መጥተው ይነግሩኛል። ለምሳሌ ሰራተኞች አሉ፣ ስራ ፈልገው ይመጣሉ፣ ስራ ሰጣቸዋለሁ። ስራ ከሰጠዋቸው በኋላ ደግሞ ኃላፊነትን መሸከም ሲያቅታቸው አንቺ ዞር ስትይ ወደ ሱሳቸው ይሄዳሉ። ከዛ መጥተው ያንቺን ሰራተኞች ይበጠብጣሉ። እነሱ ደግሞ ሰላማዊ ነገር ነው የሚፈልጉት። የሀገሩ ሕዝብ በጣም ሰላማዊ ሰው ነው። ስለዚህ እነሱን መጥተው እየበጠበጡ
ስራቸውን በአግባቡ አይሰሩም እንጂ ስራ ጠፍቶ አይደለም። ብዙዎቹን አስጠግቻለሁ። እንዲያውም ከጎዳና መንገድ ላይ የምተኛ ሰው የዛሬ ስንት ዓመት ነው? 2 ዓመት ነው እንደዚህ ነው። ሰዎች መጥተው ነገሩኝ፣ ወሰድኩት፣ ክፍል ሰጠሁት፣ አስተናገድኩት። ከሚለፋ ብዬ ስራውን እስከሚያገኝ ብዬ አስተዳደርኩት እና እዛው እያኖርኩት እያለ በመሀል እየደበቀ ሱሱን ጀመረ። ሱሱን ሲጀምር ተመከረ። ምን አለ? ከዛ በኋላ እምቢ ካለ ሰራተኞቹ ጽዳት እንኳን ማድረግ አልቻሉ። በሚያደርጋቸው እንቅስቃሴዎች ማለት ነው። ስራ አይፈልግም። ከዛ ውጣ ብዬ አስወጣው። ሌላውንም እንደዚህ እኔ ለምሳሌ ወደ 5፣ 6፣ 7 ኢትዮጵያውያኖችን አስጠግቻለሁ። እስካሁን ድረስ እያስጠጋው ነው እልሻለሁ። ምክንያቱም ከትንሽ ተነስተሽ ነገ ሱስ ከሌለብሽ የማደርሽበት ቦታ የለም። ሱስ ከሌለሽ ትልቅ ቦታ ትደርሻለሽ። ግን ደሞዝም ወስደው ወደ ሱሳቸው የሚሄዱ ከሆነ ነገ ለማኝ ነው። ምክንያቱም ያለነው በሰው ሀገር ነው። በሰው ሀገር ደግሞ በርትተሽ መስራት ነው ያለብሽ። ይሄንን ነው የምመክረው እኔ። እና እንደው ሌላ ደግሞ ብዙ ሰው ወደ ዩጋንዳ አሁን ላይ ይመጣሉ። ከዚህ በፊትም እንደው አሁን ላይ እንደውም ከምርጫ በኋላ ያው እንደ በፊቱ ሁሉም ሰው ሪፊውጅ የሚጠይቅ ሰው መንግስት እንደሚሰጥ አወጀ። ስለዚህ ለሚመጡ ሰዎች ምን ማድረግ አለባቸው? ሲመጡ ኃላፊነት ወስደው ደግሞ አሜሪካና ካናዳ ያሉ ሰዎች እነኛ ሰዎች ሲመጡ ምንድን ነው ማድረግ ያለባቸው? ዝም ብለው መጥተው እዚህ ተስፋ የሚያደርጉ ሰዎች አሉ። እንዲሁም ደግሞ ገንዘብ ተልኮላቸው ስለሆነ እዚህ የሚኖሩት አብዛኞቹ። በዛ ዙሪያ ምን ሀሳብ ትሰጫቸዋለሽ? እኔ ይሄንን አንድ ነገር ልልሽ እፈልጋለሁ። ለምሳሌ ከሀገራቸው ሲመጡ አላማ ይዘው መምጣት አለባቸው። ኢቭን ተሳክቶላቸው ወደ ውጭም እስከሚሄዱ ድረስ ወደ ፈረንጅ ሀገርም እስከሚሄዱ ድረስ እዚህ በመከባበር እነሱ ክብር ነው የሚፈልጉት። ደግሞ አይነኮችም በጣም ጥሩ ዜጎች ናቸው ዩጋንዳ ህዝቦች እና በጣም ጥሩ ህዝቦች ስለሆኑ ገና ለገና ከዛ ገንዘብ ይመጣልናል ብለው ወሩን ቁጭ ብለው ጠብቀው ከዛ ወደ መጠጥና ወደ ጫት ወደ ሲጋራ ከመሄድ በዛ ላይም እኮ ስራ ፈልጎ እየሰሩ መጠበቅ ይቻላል። ሀገሩ የስራ ሀገር ነው። ግን ገና ለገና ብዙ ገንዘብ በፕሮፌሽናል የሚጠይቁ አሉ። ለምሳሌ እሱ ደግሞ አይሰራም። ያለሽው በሰው ሀገር ነው። የሰው ሀገር እስካለ ድረስ ደግሞ የሰው እጅ ባታይ ኪስሽ ባዶ እንዳይሆን ከትንሽ እየሰራሽ ተጠባብቀሽ ከዛ በኋላ ሲሳካልሽ መሄድ ትችያለሽ። ያ ሁሉም ያደርግ የለም። ይማረራሉ። ሲያልቅባቸው መማረር ነው። ግማሿን ብዙ ልጆች አሉ ራሳቸውን የሰቀሉ ራሳቸውን የገደሉ። ይህ አሁን ፌር አይደለም። መለመን ራሱ የአባት እኮ ነው ራስን ከማጥፋት። እርዱኝ ማለትም ትልቅ ነገር ነው እንጂ ያንን ነው የምመክራቸው። ሲመጡ አስበውበት ገንዘብም ትንሽ ካላቸው መጥተው ቢዝነሳቸውን ጀምረው በመከባበር ሀገሩ ሰርተሽ የምታገኝበት ሀገር ነው፣ የምትለሚበት ሀገር ነው። ስለዚህ ያንን ነው የምመክረው እኔ። እናመሰግናለን። ስለዚህ ሁሉም ሰው አላማ ሊኖረው ይገባል። የሰው ልጅ ከትንሽ ነው የሚነሳው። ትልቅ ጀምረሽ ትልቅ ደረጃ ላይ አትወጭም እና ስለዚህ ያንን እንግዲህ እንዲያደርጉ ሀሳብ ሰጥተሽናል። በጣም ነው የማመሰግነው። ጥሩ ቆይታ እያደረግን ነው። እንደው እንደ ሀሳብና ሀሳባችንን ለማጠቃለል ያህል በሱስ ዙሪያ የተጠመዱ ሰዎች አሉና ምናልባት ከሱስ እንዲወጡ ምን ትመክሪያቸዋለሽ? የለመደ ነገር ስለማይቀር ምንድን ነው ማድረግ ያለባቸው? አብዛኛው ሰው ሱሰኛ እንደሆነ እዚህ ሀገር ላይ አበሻ አያውቅም፣ እኔም አላውቅም። እና ግን አንቺ እንደ ሆቴል ባለቤት እያንዳንዱም ስለሚደርስሽ መረጃው በዛ ዙሪያ ምን ትያለሽ? እና እዚህ ላይ በጣም የሚያሳዝነው ነገር አለ። በጣም ብዙ ድብቅ ሱሰኞች አሉ። ስለዚህ ሁሌ መንገላታት ስለሆነ ይሄ ሱስ እኮ መቅረት የሚችል ነገር ነው። በሀገርሽ እኮ እንደ ልብሽ መሆን ትችያለሽ። በቤተሰብ ላይ ነሽ። ሱስም ቢይዝሽ ሮጠሽ ገብተሽ የምትበይውን ነገር አታጪም። የሚያጎርስሽ እናትና አባት አታጪም። አሁን ደግሞ ያለሽው የሰው ሀገር ነው። የሰው ሀገር ላይ እያለሽ ግን ያንን ሱስ ገታ አድርገሽ ማለም እኮ ነው። ነገን ማሰብ እኮ ነው። የት ደርሳለሁ? ቤተሰብ ይጠብቀኛል። ደሃ ቤተሰብ አለኝ፣ አገር አለኝ፣ ሀገሬ መግባት አለብኝ ብሎ እኮ መጠበቅ አለበት። ስለዚህ ያንን ሁሉ አስቦ ያንን ሱስ ገታ አድርጎ ወዲያና ወዲህ ስራውን ከሰራ የማያልፍለት ነገር የለም ብዬ ነው የማስበው። ሱሳቸውን ግን መተው አለባቸው። የማይተው ነገር አይደለም። ይሄ የሰው ሀገር ነውና ነው። በሰው ሀገር ያንን ሱስ ትቶ ራሱን ገታ አድርጎ የሰራ ሰው ኑሮውን የማያሸንፍ ሰው ይኖራል ብዬ አላስብም። እንደው በስተመጨረሻ
መናገር የምትፈልጊው ነገር ካለ እድሉን ልስጥሽና ለእኛ ለአበሾችም ሊሆን ይችላል ለሌሎች ዜጎች ምን መልእክት አለሽ? መቼም ለሀገሩ ዜጋ ምን ማለት እችላለሁ? እግዚአብሔር ይስጣችሁ ብቻ ነው የምለው። ጥሩ ሰዎች ስለሆኑ አክብረው ምን ብለው እኛን ስለተቀበሉ ማለት ነው። ስለ ሀገሬ ጉዳይ ደግሞ ሁሉም ኢትዮጵያዊ ሁሉም አበሻ ጠቅላላ እኔ እንደበላው ሌላውን በልቶ ቢኖር አንዱ ሲያጣ አንዱ ሲያገኝ እንደዛ ሳይሆን ሁሉም እኩል አንዱ ሲደሰት ሁሉም ተደስቶ አንዱ ሲያገኝ ሁሉም አግኝቶ ሲያጣም እኩል ተሳስቦ ቢኖር ለሀገር የሚመኘው ይሄ ብቻ ነው እና ለሀገራችን ደግሞ ሰላም፣ ፍቅር፣ አንድነትን እንዲሰጥልን በጣም ምኞቴ። ያ ሁሉ ጊዜ በልቤ የማስበው ያንን ነገር ነው። በሰው ሀገር ተቀምጬ ማለት ነው። ለእኔ የሰጠኝን ጌታ ለሁሉም ምስጥ ብዬ ነው የማስበው። ዋናው ጸሎት ነው። አመሰግናለሁ። በጣም እናመሰግናለን። እንዲህ ጥሩ ቆይታ ነበረን። በርካታ እህቶቻችን እንዲሁም ደግሞ ከኢትዮጵያ በመምጣት እዚህ ሀገር ላይ ትልልቅ ቢዝነስ ያላቸውን ሴቶች አብዛኞቻችን አናውቅምና በአንቺ በጣም ነው የምኮራው። በጣም ጎበዝ፣ በጣም ጀግና ነሽ። አንድን ሰው ራሱ ተቀብሎ ማስተናገድ በጣም ትልቅ ነውና በጣም በርካታ እንግዲህ ሰራተኞች በስሯ እንዳሉ ተናግራለች። ሌሎቻችሁም እንደዚህ አይነት የቢዝነስ እድል ካላችሁ ሀሳባችሁን፣ አስተያየታችሁን ኮሜንት ላይ አስቀምጡልን። ለነበረን ምርጥና ቆንጆ ጊዜ በጣም ነው የማመሰግነው። እንግዲህ ከመጣን ቆይተናል። እንደምታዩት ቡና ምሳም አብረን ነበረ የበላ ነው። እንግዲህ ቪዲዮ ላይ መጀመሪያም እንደነገርኳችሁ ማለት ነው አብረን የቆየነው ሆቴል ማነው ስሙ? ሮዝ ክላሲክ። ስለዚህ ሮዝ ክላሲክ መታችሁ እንደኛ ጥሩ ጊዜ አሳልፉ። የዛሬ ጥሩ ቆይታችን እነሱ ቤት ነበረ። ለነበረን ጊዜ አመሰግናለሁ። አብሬያችሁ የቆየሁት አዜብ ነኝ። በሌላ ቪዲዮ እንገናኛለን። መልካም ጊዜ።